አሁን መገናኛ አካባቢ ነው የምንገኘው። ይሄ መንገድ ደግሞ ከመገናኛ ወደ ቦሌ ኢምፔሪያል ገርጂ የሚሄድ መንገድ ነው። እንግዲህ እንደምታዩት ተሽከርካሪዎች የእግረኛ መንገድ በመለየቱ እግረኞችም የራሳቸውን የእግረኛ መንገድ ጠብቀው እንዲሄዱ፣ ተሽከርካሪዎችም በተፈቀደላቸው መንገድ እንዲሄዱ ያደርጋልና እነዚህ መንገዱ ምረት ማድረግ አለበት ሲባል ይሄ ነው እንግዲህ በተለይ ለእግረኞች ምቹ የሆነ የመንቀሳቀሻ መንገድ እንደዚህ ስንሰራ ሳይክሊስቱንም እንዲሁ ስንለይለት አደጋዎችን በዛው ልክ እየቀነሱ ይሄዳሉ። እኛም ደግሞ የመጠቀም ባህላችን እየዳበረ መሄድ አለበት። በተለይ እዚህ አካባቢ እንደምናየው መንገዶቹ ራሳቸው እግረኞችም እንዲጠቀሙ አስገድዷቸዋል። መንገዱን በራሱ የተሻለ በመሆኑ እግረኞች እንዲጠቀሙ አስገድዷቸዋል። ተሽከርካሪዎችም በነፃነት እንዲሄዱ እያደረጋቸው ይገኛል። ምክንያቱም የአሽከርካሪዎች የተሽከርካሪ መንገድ በመለየት ነው። በዛው ልክ ግን ይሄ መንገድ አሁንም ጥንቃቄ የሚሻ መንገድ ነው። ተሽከርካሪዎች ዜብራዎች ላይ ሲደርሱ ለእግረኞች ቅድሚያ የማይሰጡበትን መንገድ አስተውለናል። እንዲሁም በጣም በፍጥነት ነው የሚያሽከረክሩት። በተለይ አደጋ ሊቀንሱ ፍጥነት ሊቀንሱ የሚችሉ ነገሮች በተጠና መልኩ ፍጥነታቸው የሚቀንሱበትን መንገድ መደረግ አለበት። ካልሆነ ደግሞ የፍጥነት ወሰን መቀመጥ አለበት የሚል ነገር ነው ያለው። በጣም ችግር ነው ቆሞ ተሻግሮ ለመሄድ የሚራሩ። በእርግጥ አንዳንድ የሚራሩ አሽከርካሪዎችን አይተናል። እነሱም ቆመው የሚያሻግሩበት ሁኔታ እያየ ነውና አሁን እንደዚህ ደስ አይልም። እግረኞችን እስያቸው በእግረኛ መንገድ ላይ በቀጣይም ሌሎች ቦታዎችን እናስጎበኛቸዋለን። መልካም መንገድ፣ መልካም ሳምንት ይሁንላችሁ። ሳምንቱ ከትራፊክ አደጋ የጸዳ እንዲሆንላችሁ የዘውትር ምኞታችን ነው። ቻው።